መጽሐፍ ቅዱስ ላይ ጥቅስ አለ። ይሄን እንዴት ተረጉመዋለህ? ኢየሱስ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። አንድም ቦታ ላይ እኔ እግዚአብሔር ቃል ነኝም አላለም። መጀመሪያ እንተማመንና እኔ እግዚአብሔር ቃል ነኝ ሳይሆን ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እንዲህ ኢየሱስ ክርስቶስ የፈጣሪ ቃል ነው ብለን ነው የምናምነው እኛ። የአላህ ቃል ነው ይላል ቁርአን ላይ። ላመዛዝ ነው ቁርአን ላይ ያለውን። በነገራችን ላይ ቁርአን ላይ ያለው ኢየሱስንና እኛ መጽሐፍ ቅዱስ ላይ ያለውን ኢየሱስ ራሱ አንድ ማድረግ አልችልም እኔ። አንተ የምታምነው ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደሉም። እኔ ላስረዳ አይደለም። ቁርአን ያለውና ቁርአን ላይ ያለው ኢሳ የምትሉትና መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ የሚለው ኢየሱስ የሚለው አንድ ነው ብዬ አላምንም እኔ በራሴ ማለት ነው። ወደዛ ወደ ቁርአን ሳትሄድ በፊት እያልኩህ ነው። እኔ ደግሞ ሌላ ትልቅ ሰርፕራይዝ ላድርግህ። ያንተ እምነት ስለ ክርስቶስ ያለህ እምነትና የክርስቲያኖች አመለካከት መጽሐፍ ቅዱስ ላይ ያለው ጋር በፍጹም አይገናኝም። የሰማይና ምድር ያክል ይራራቃል። አታውቁትም? አያውቃችሁም? ለምንድን ነው የማይገናኘው? እስኪ ላስረዳ። የመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አላስተማረም። እናንተ ግን የያዛችሁት ኢየሱስ ክርስቶስ ክርስቲያኖች አምላክ ነኝ አምልኩኝ ብሏል ብላችሁ ታመልኩታላችሁ። የቱ ጋ ነው የመጽሐፍ ቅዱሱ እኔ አምላክ ነኝ አምልኩኝ ብሎ ያስተማራችሁ? አንደኛ ከሱ እኔ አምላክ ነኝ አላለም እኮ። ቀጥታ ቃል ተጠቅሞ እኔ አምላክ ነኝ አላለም። በጣም ጥሩ። ቃል ተጠቅሞ ነው ማለት ግን ሚስጥር አሉ፣ በሚስጥር የሚፈቱ አሉ። እኔ አምላክ ነኝ ብሎ የተናገረው ተገልጿል መጽሐፍ ቅዱስ ላይ ወይንስ አልተገለጸም? እንደዛ የሚል ቀጥታ ቃልማ እኮ የለም አልኩ። እኔ አሁን ልከራከር አይደለም። እኔ እኮ አምኛለሁ እንደዛ የሚል ቀጥታ እኔ አምላክ ነኝ የሚል ቀጥታ ቃል እንደዚህ አሁን በአማርኛ የተጻፈ እኔ አምላክ ነኝ የሚል ፈልግ አምጣልኝ ብትለኝ የለም። እሺ አሁን ግን ላስረዳ። ጥሩ ጥያቄ አንስተሃል። አሁን መጽሐፍ ቅዱስን አንተ በፈለግከው ልተረጉም አትችልም። ግን የእኛ አባቶች እኔ አሁን እውቀት ኑሮኝ አይደለም እዚህ ልከራከር ሳይሆን የገባው መጀመሪያ ልጠይቅህ ነበረ ወደ እንትን ዞረ እንጂ እኔ እውቀት ኑሮኝ አይደለም። ግን እኔ ላስረዳሽ። አሁን ቃል የሚለውን ነገር ላስረዳ። እንደው እውነትን ማወቅና መረዳት የሚፈልግ ሰው ካለ የክርስቶስ ቃል ነው ወይንስ አይደለም በሚለው ጉዳይ ለምንስ ቃል ተባለ በሚለው። አይ በነገራችን ላይ ሁስዬ ይቅርታ፣ እኔ ስለ ክርስቶስ እኔ ከአንተ ጋር መማር የምፈልገው ከአንተ ጋር ማወቅ የምፈልገው ስለ ክርስቶስ ስለ ኢየሱስ ክርስቶስ አይደለም። ምክንያቱም አንተ በቂ እውቀት ስለ ኢየሱስ ክርስቶስ አለ ብዬ አላምንም፣ እምነትህም አይደለም። እሺ ከአዳምጠኛህን ስለ ክርስቶስ ያላቸው እውቀት ከማንም ጋር ራሴን ባታወዳድረኝ እና ባላበላልጥ ደስ ይለኛል። ግን ያው ምንም ክርስቶስን ከእናንተ የተሻለ እንደማውቀው አሁን እያስረዳሁም ነው። ከዚያም መካከል በጣም በርካታ አይደለም። አሁን እኔ ቁርአንን እኔ በፈለኩት መንገድ ተርጉሜ ለሰው ማስተማር እችላለሁ። እኔ መቼ ነው መጽሐፍ ቅዱስን በራሴ የተረጎምኩ? አልተረጎምኩም። ቃል በቃል እንዳውም ያሳመንኩ። እኔ አምላክ ነኝ ብሏል ወይ ስልህ አላለም። አምልኮ ብሏል ወይ አላለም። አሳምነኸኝ አይደለም እኮ አሳምነኸኝ አይደለም እኮ እሱዬ። አረ እንደዚህማ አትበል እንጂ አሳምነኸኝ አይደለም። እኔ ያልኩ በአማርኛ የተጻፈ እኔ አምላክ ነኝ የሚል ቀጥታ የሆነ ቃል እኮ ነው የምልህ። ቀጥታ የሆነ ቃል እኔ አምላክ ነኝ የሚል ቃል የለም። ግን የተለያዩ በሚስጥር የሚፈቱ ወይም እንደዚህ አይነት ቃሎች አሉ። ግን አንተ ያልከኝን አሁን እኔ አምላክ ነኝ የሚል ቃል ብቻ መጽሐፍ ቅዱስ ፈልገህ አምጣልኝ ስላልከኝ ነው የለም ያልኩ እንጂ የፈጣሪና አምላክነት እየካድኩኝ አይደለም። ገብቶሃል? እኔ ደግሞ እዚህ የገባሁት ደግሞ እኔ ስለ ኢየሱስ ክርስቶስ ከአንተ ልሰማ ሳይሆን እኔ አንዳንድ ሳነብ አልገባኝ ያሉት እንትኖችን ልጠይቀህ ነው የገባው እንጂ ስለ ኢየሱስ ክርስቶስ ከአንተ ልማረም አልችልም። በቃ መማር የማትፈልግ ከሆነ ጥያቄህን ጠይቀኝ እና ሌሎች እንድናስተናግዳቸው። እሺ አንድ ሰው ሰላት አወረደ ስንል ምን ማለት ነው? ይህም ብቻ መልስልኝ። ውዳሴን አወረደ። ሶላት አወረደ ሲባል ጊዜ ከአላህ ስብሐነ ወተዓላ ውዳሴን ጠየቀ ለነብዩ ሰለላሁ ዐለይሂ ወሰለም እንዲያወርድላቸው። እሺ አላህ ይሰግዳል? አላህ አይሰግድም። እሺ አላህና መላእክቱ በነብዩ ላይ ሰላት አወረዱ ሲል ምን ለማለት ፈልጎ ነው? አዎ አላህ በነብዩ መሐመድ ላይ ውዳሴውን አሰፈነ ማለት ነው። ከመላእክቶችና ሰላት አወረዱ። አሁን ሰገደ ለአምላክ አልከኝ እኮ መጀመሪያ ትርጉሙ ነገርከኛ። አወረደ ማለት ሰላት ሰገደ። እኔ ሰገደ አላልኩህም። እሺ ሰላት አወረደ ማለት ትርጉሙ ምንድነው? ስለ ምንድነው ያልከኝ? ውዳሴን አሰፈነ ማለት ነው። ውዳሴን አሰፈነ ማለት አይ እንደው ትግግት ማለት አወደሳቸው እርሳቸውን ማለት ነው ከመላእክቶች ዘንድ
የእርሳቸውን መልካምነት። እሺ አሁን ለምሳሌ ኡስታዝ እሱ አሁን አንተ ስትሰግድ ምንድነው ሰላት አወረድኩኝ ነው የምትል? ምንድነው የምትል? እኔ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አላህ ውዳሴን እንዲያሰፍን እርሱን ለመንኩት ማለት ነው። አላህ ላስረዳህ፣ አዳምጠኝ። አንድ ሰው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሰለዋት እንድናወርድ አዞናል በቁርአን ላይ፣ እንዴት ነው ሰለዋት የምናወርደው ብሎ ጠየቃቸው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነላህ አመረና አን ኑሰሊ ዐለይከ ፈከይፈ ኑሰሊ ዐለይከ አላቸው። አላህ በእርሱ ላይ ሰለዋትን እንድናወርድ አዞናል፣ እንዴት ነው በእርሱ ላይ ሰለዋትን የምናወርደው ሲላቸው፣ አሁን አንተ እንደተረዳኸው ለእኔ ስገድልኝ ማለት ነው ብሎ አልመለሱለትም። ላ ታዲያ ምን ማለት ነው? ቁሉ አሉት፣ በል አሉት። ሲጀመር ንግግር እንደሆነ ተናገሩት። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት ብለው ነገሩት። ሄደ አያላል። ስለዚህ እኛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አወረድን ማለት አምላካችን አላህ በእርሳቸው ላይ ውዳሴውን እንዲያሰፍን ተማጸን ነው ማለት ነው፣ ሌላ አይደለም። አላህ ሰላዋት ያወርዳል በእርሳቸው ላይ ሲባል ደግሞ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው። መላእክቶችና ሰዎች ናቸው ሲሆን አምላክን አላህን ነው ውዳሴን እንዲያሰፍን የሚጠይቁት። ከፈጣሪ ሲሆን ደግሞ እኛ እርሱን እንደምንጠይቀው ማስረጃ ቃል በቃል አሳይሃለሁ ውዳሴ። እርሱ ግን አላህ ሱብሓነሁ ወተዓላ በእርሳቸው ላይ ውዳሴውን ሰላት አወረደ የሚለው አሁን ለአላህ አይደለም ነው? መላእክቶች ብቻ ነው ያወረዱት ነው ሰላት ለመሐመድ? አላህ ሱብሓነሁ ወተዓላ ውዳሴውን ያሰፍናል። ሰላት ያወርዳል ሲባል ውዳሴውን ያሰፍንባቸዋል በእርሳቸው ላይ ማለት ነው። ከእርሱ ሰላት አወረደ የሚለው ግን አሁን እዚህ ሱራ 33:56 ላይ አላህና መላእክቱ በነብዩ ላይ ሰላት አወረዱ ነው የሚለው አይልም እኮ አላልኩ። እሱን እኮ እያብራራሁልህ የነበረው ኤቢ ከእኛና ከመላእክቶች ግልጽ እንዲሆንልኝ ፈልጌ ነበር፣ ግን ግልጽ አልሆነልኝም። እሺ በቃ እንደዚህ ከሆነ እኔ ግልጽ አልሆነልኝም። ችግር የለም ብዬ መለስኩልህ። እሺ ግልጽ ካልሆነ ሰላት አወረደ የሚለውን በሌላ ቋንቋ ቀየርኩ መሰለኝ። አልቀየርኩም። እኔ እንዳውም ከሐዲስ አምጥቼ እያስረዳሁ ነው። የዚህን ቁርአን ትርጓሜ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው እንዴት ብለው ፈቱት የሚለውን እየነገርኩህ ነው። እሺ ሌላ የመጨረሻን ጥያቄ ልጠይቅ ካላበዛውብህ? አይሽ እሺ ሱራ 72:1 ላይ ጅኒዎች ቁርአንን አደመጡ አስደናቂ የሆነን ቁርአን ሰጠንም አሉ ይላል እና ቁርአን ነቢይ መሐመድ ሲቀሩ ነው አይደል የሰሙት? እሺ ማለቴ ጅኒዎች ቋንቋ አላቸው ማለት ነው? አረበኛ ይሰማሉ ማለት ነው? እንደኛ ናቸው፣ ልክ እንደኛ ናቸው። የምንለያየው ባለመተያየት ነው እና የተፈጠርንበት ነገር እንጂ እነርሱ ለምሳሌ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን አዳም። እኛ አናያቸውም፣ እነርሱ ያዩናል። ያ ነው እንጂ የተፈጠርንበት ነገር ልክ እንደኛ ያስባሉ፣ ልክ እንደኛ ያገናዝባሉ። ልክ እንደኛ ቋንቋ አላቸው አላቸው፣ እንደኛ ናቸው። እሺ ማለቴ ቁርአን ሳይወርድ በፊት ከዚህ በፊት የነበሩ ነቢያቶችን ይሰሟቸው ነበር ጅኒዎች? በደንብ ይሰሟቸው ነበር፣ ያውቋቸው ነበር። ለምሳሌ ላሳየህ፣ ሙሴን በደንብ ያውቁታል። ሙሳ ዓለይሂ ሰላምን በደንብ ያውቁታል። መጽሐፉንም ያውቁት ነበረ። ቁርአን ልክ በወረደ ጊዜ ሲሰሙ ልክ ከዚህ በፊት ተወርዶ የነበረውን የሙሴን መጽሐፍ የሚመስል ቃል ሰማን እያሉ ይናገራሉ። ሱረቱል አሕቃፍ ላይ ምን ይላሉ? وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا